ሰላም ጤና ይስጥልን የኢትዮሪካ ሚዲያ ቤተሰቦቻችን እንደምንላችኋል። ለዕለተ ሐሙስ ግንቦት 20 ቀን 2018 አመሻሽ ከሀገር ውስጥና ከውጭ የመረጥናቸውን ወሳኝ መረጃዎችና ተጨማሪ ጉዳዮች ይዘን ቀርበናል። አበይቶቹን እናስቀድማለን። ከዛሬ ግንቦት 20 ቀን 2018 ዓ.ም ጀምሮ ምንም አይነት እንቅስቃሴና የቴሌቪዥን ስርጭት እንዳይደረግ ምርጫ ቦርድ ጥብቅ ትዕዛዝ ማስተላለፉ ተሰማ። መራጩም ያለ ምንም ውጫዊ ተጽዕኖ ግርግርና ቅስቀሳ በሰላም አስቦ እንዲወስን ቦርዱ ከዛሬ ጀምሮ የሚቀጥሉት 4 ቀናት የጥሞና ጊዜ በመሆናቸው የምርጫ ቅስቀሳዎች እንዲቋረጡ በጥብቅ አሳስቧል። አብራችሁን ከቆያችሁ በቀዳሚነት ወደ እናንተ የምናደርሳችሁ ይሆናል። በትግራይ ክልል የግዳጅ ወታደራዊ አፈሳ በክልሉ የጦር መሪዎች እንደሚመራ ታወቀ። በትግራይ ባለፉት 2 ሳምንታት እየተፈጸመ ያለው የግዳጅ ወታደራዊ አፈሳ በዋናነት በክልሉ ጀነራሎች እንደሚመራ የታወቀ ሲሆን ህወሓት የዚሁ ድርጊት ተባባሪ ነው ተብሏል። ተጨማሪ ያለን ኢትዮጵያ ከዓለም አቀፍ አበዳሪዎቿ አዲስ የዕዳ ሽግሽግ ሆነ የብድር እፎይታ ማግኘት አልቻለችም ተባለ። ከዓለም አቀፍ የቦንድ አበዳሪዎች ጋር የተደረገው አዲስ የዕዳ ሽግሽግ ድርድር ያለምንም ስምምነት መጠናቀቁ ሀገሪቱን ስጋት ላይ ጥሎታል ተብሏል። በዝርዝር እናደርሳችኋለን። ከውጭ በተሰማ ሰበር መረጃ የተባበሩት አረብ ኤምሬትስ የምስራቅ አፍሪካን ቀጠና በግጭት ለማተራመስ እየሰራች ነው ሲል ሂውማን ራይትስ ዎች ከሰሰ። ሂውማን ራይትስ ዎች የተባበሩት አረብ ኤምሬትስ የኮሎምቢያን ተዋጊ ቅጥረኞች ለሱዳን ፈጥኖ ደራሽ ኃይል ለማዋጋት እያሰለፈች ነው በማለትም ጠንካራ ክስ አቅርቧል። ተጨማሪ ያለን እስራኤል የደቡብ ሊባኖስ ነዋሪዎች አካባቢውን ለቀው እንዲወጡ ካሳሰበች በኋላ ጥቃት ሰነዘረች። የእስራኤል ጦር የሂዝቦላ መሰረተ ልማት ያላቸውን ኢላማዎች በመምታት በደቡብ ሊባኖስ ላይ አዲስ ጥቃቶች ማድረሱን አስታውቋል። ዝርዝሩን ይዘናል። የተከበራችሁ ቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮን ላይክ በማድረግ ማለት ጀምሩ በአክብሮት እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያም ምርጫ ቦርድ ከዛሬ ግንቦት 20 ቀን 2018 ዓ.ም በጥሞና ወቅት ጀምሮ ዜጎች ማድረግ የማይችሏቸውን ጉዳዮች ላይ ግልጽ ማሳሰቢያ ሰጠ። በዚህም ቦርዱ ከዛሬ ጀምሮ በአካልና በአደባባይ የሚደረጉ እንቅስቃሴዎችን አግዷል። እንደ ፖለቲካ ተኮር የህዝብ ስብሰባዎችና ሰልፎች፣ የቤት ለቤት የአደባባይ ላይ ቅስቀሳዎች፣ የቅስቀሳ ህትመቶችና ቁሳቁሶችን መለጠፍና ማሰራጨት እንዲሁም የቅስቀሳ አልባሳትን መልበስ በጥብቅ የተከለከሉ ጉዳዮች መሆናቸውን ቦርዱ በይፋ አሳውቋል። በተመሳሳይ የመገናኛ ብዙሃን ስርጭት ማለትም የቀጥታ ሆነ የተቀረጹ የእጩ ወይንም የፓርቲ ፕሮግራሞች ስርጭት፣ የማህበራዊ ትስስር ገጾችን በመጠቀም ቅስቀሳ ማድረግና ፕሮጀክት ማስጀመርና ማስመረቅ ፍጹም የተከለከሉ ነው ብሏል። የጥሞና ጊዜን ማክበር የምርጫውን ተአማኒነት ያረጋግጣል ያለው ቦርዱ መራጩም ያለምንም ውጫዊ ተጽዕኖ ግርግርና ቅስቀሳ በሰላም አስቦ እንዲወስን ይረዳዋል ሲል ገልጿል። በተጨማሪም ቦርዱ ግንቦት 24 ቀን 2018 ዓ.ም ትምህርት ቤቶችን ጨምሮ በመላ ሀገሪቱ የሚገኙ የመንግስትና የግል ተቋማት ስራ እንዲዘጉ አዟል። በትግራይ ክልል የግዳጅ ወታደራዊ አፈሳ በክልሉ የጦር መሪዎች እንደሚመራ ታወቀ። በትግራይ ባለፉት 2 ሳምንታት የተፈጸመ ያለው የግዳጅ ወታደራዊ አፈሳ በዋናነት በክልሉ ጀነራሎች እንደሚመራ ታውቋል። ህወሓት የዚሁ ድርጊት ተባባሪ ነውም ተብሏል። በመሆኑም የሰብአዊ መብት ድርጅቶች ይህንን የግዳጅ ወታደራዊ አፈሳ የጦር ወንጀል ሲል ፈርጆታል። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው ሀገር በቀል የሲቪክ ድርጅት የጀርመን ድምጽ በሰጠው ቃል በክልሉ መጠነ ሰፊ የግዳጅ አፈሳ እየተደረገ መሆኑን አረጋግጧል። ይህንም ድርጊት የሚፈጽሙት በክልሉ ያሉ የጦር መሪዎችና ህወሓት መሆናቸውን የገለጸው የመብት ድርጅቱ በጉዳዩ ላይ እያደረገ ያለውን የምርመራ ውጤት በቅርቡ ይፋ እንደሚያደርግም ጠቁሟል። የመጣልን መረጃ አንደኛ ከዚህ በፊት የተመለሱ ታጣቂዎች፣ ሁለተኛ በቤተሰብ ደረጃ ወደ ትግሉ ያላስገባ የሚል ነገር አለ፣ ሶስተኛ ወርቅ ማውጫ አካባቢዎች ወጣቶች ሰብሰብ ያሉባቸው አካባቢዎች ላይ አፈሳ እንዳለ፣ በኃይል ወደ ውትድርና ማስገባት እንዳለ የተለያዩ መረጃዎች መጥተውልናል ብለዋል። ምክንያቱ ካለው ፖለቲካዊ ሁኔታ ጋር የሚገናኝ ነው ያለው ድርጅቱ በተለይ የፕሪቶሪያው ስምምነት ወደ መፍረስ ደረጃ መምጣቱ አንዱ ምክንያት መሆኑን ገልጿል። ሰውን አስገድዶ ወደ ውትድርና ማስገባትና ህይወትን ማስከፈል በጣም ከፍተኛ የሆነ ዓለም አቀፍ የጦር ወንጀል ነው ሲልም የድርጊቱን የጥፋት ደረጃ ጠቅሷል። ይህንን እያደረገ ያለውም ትግራይ ክልል ውስጥ ያለ ወታደራዊ ኃይል እንደሆነና ህወሓት ደግሞ የሚተባበረው ነው ብሏል። የኢትዮጵያ ይፋ አበዳሪዎች ኮሚቴ ውጪ ላሉ አካላት የተሻለ የዕዳ ክፍያ ሁኔታ እንደማታቀርብ አስታወቀች። የኢትዮጵያ ገንዘብ ሚኒስቴር ባወጣው ይፋ መግለጫ ከሁሉም የውጭ አበዳሪዎች ጋር የሚደረገው የዕዳ ሽግሽግ በይፋ አበዳሪዎች ኮሚቴ ማዕቀፍ ስር የእኩል መስተንግዶ መርህን የተከተለ እንደሚሆንም ገልጿል። መንግስት ከዚህ ማዕቀፍ ውጪ ላሉ የውጭ አበዳሪዎች የተሻለ የክፍያ ሁኔታ ላለማቅረብ ቃል ገብቷል።
በዚህ መሰረት ከሌሎች ወገኖች ጋር ተመሳሳይና እኩል የሆነ የዕዳ ሽግሽግ ስምምነት ላይ እስኪደረስ ድረስ መንግስት ለእነዚህ አበዳሪዎች የሚከፍለውን ዕዳ ሳይከፍል በጊዜያዊነት እንደሚቆይ አስታውቋል። የአሰራር የዕዳ እፎይታን ሸክም በሁሉም አበዳሪዎች ላይ በእኩልነት እንዲያርፍ ለማድረግ የታለመ ነው ተብሏል። ኢትዮጵያ እንደ አውሮፓውያኑ አቆጣጠር በ2021 በጂ20 ማዕቀፍ ስር የዕዳ ማሻሻያ ጥያቄ ካቀረበችበት ጀምሮ በውጭ ምንዛሬ እጥረትና በኢኮኖሚ ጫናዎች ምክንያት የዕዳ ዘላቂነትን ለማረጋገጥ ከሁለትዮሽና ከግል አበዳሪዎች ጋር የምታደርገውን ድርድር በቅንነት እንደምትቀጥልም ገልጻለች። ከውጭ በተሰማ ሰበር መረጃ የተባበሩት አረብ ኤምሬትስ የኮሎምቢያ ተዋጊ ቅጥረኞች ለሱዳን ፈጥኖ ደራሽ ኃይል ለመዋጋት እያሰለፈች ነው ሲል ሂዩማን ራይትስ ዎች ከሰሰ። ሂዩማን ራይትስ ዎች የኮሎምቢያ ተዋጊ ቅጥረኞች ለሱዳን ፈጥኖ ደራሽ ኃይል ለመዋጋት የተሰለፉት በተባበሩት አረብ ኤምሬቶች ተቀጥረው መሆኑን አዲስ ባወጣው የምርመራ ሪፖርት አስታውቋል። ድርጅቱ ኮሎምቢያን ቅጥረኞች ሱዳን ከመግባታቸው በፊት በኤምሬቶች ወታደራዊ ጦር ሰፈሮች በኩል እንዳለፉና ስልጠና እንደወሰዱ ማረጋገጡን ገልጿል። ቅጥረኞቹን በመቅጠር የተሳተፈው ግሎባል ሴኩሪቲ ሰርቪስ ግሩፕ የተባለ ከኤምሬቶች መንግስት ጋር ግንኙነት ያለው የግል የጸጥታ ኩባንያ ነው ተብሏል። ሂዩማን ራይትስ ዎች ሌሎች ሀገራትም የኤምሬቶችን ባለስልጣናትን ጨምሮ በጉዳይ ተሳታፊዎች ላይ ማዕቀብ እንዲጣል የሚያስችል ምርመራ እንዲደረግ ግፊት እንዲያደርጉም ጠይቋል። ሀገራት ከኤምሬቶች ጋር ያላቸውን ወታደራዊ ትብብርና ለአገሪቱ የጦር መሳሪያ መሸጥ እንዲያቆሙ የጠየቀው ሂዩማን ራይትስ ዎች የአውሮፓ ህብረት ሀገራት ደግሞ ኤምሬቶች ለፈጥኖ ደራሽ ኃይል ድጋፍ መስጠት እንድታቆም በባለስልጣናቷ ላይ ግፊት እንዲያደርጉ ጥሪ አቅርቧል። በመጨረሻም እስራኤል የደቡብ ሊባኖስ ነዋሪዎች አካባቢውን ለቀው እንዲወጡ ካሳሰበች በኋላ ጥቃት ሰነዘረች። የእስራኤል ጦር የሂዝቦላ መሰረተ ልማት ያላቸውን ኢላማዎች በመምታት በደቡብ ሊባኖስ ላይ አዲስ ጥቃቶችን ማድረሱን አስታውቋል። በዚህም የእስራኤል ጦር የሊባኖስን 4ኛ ከተማ ደብድቧል። በዚህ ጥቃትም 8 ዜጎች መገደላቸውንና ቁጥራቸው በውል ያልታወቁ ንጹሐን መጎዳታቸው ተገልጿል። እስራኤል የሂዝቦላ ታጣቂ ቡድን ላይ የምትወስደውን እርምጃ ማጠናክራ እንደምትቀጥል አስታውቃለች። በአንጻሩ እስራኤልና ሊባኖስ በዋሽንግተን የሚያደርጉት ድርድር አሁንም ድረስ ቀጥሏል ተብሏል። እስራኤል ጥቃቶችን የፈጸመችውም የሂዝቦላ ድሮኖች በደቡብ ሊባኖስ በከፊል ይዞታ ላይ በሚገኙ ወታደሮችና በሰሜን እስራኤል በሚኖሩ ሲቪሎች ላይ ጥቃት ማድረሳቸውን ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የምድር ጦር ዘመቻውን እንደሚያስፋፉ ካወጁ በኋላ ነው። በሊባኖስ የዓለም አቀፍ ቀይ መስቀል ኮሚቴ ልዑካን ቡድን መሪ የሆኑት አግነስ ደሁር በአገሪቱ ደቡባዊ ክፍል ያለው ሁኔታ ወደ አደገኛ የመጨረሻ ነጥብ እየተቃረበ ነው ሲሉ አስጠንቅቀዋል። አግነስ አክለውም የቀጠለው ግጭት ሲቪሎች ሊቋቋሙት የማይችሉበት ሁኔታዎችን እየፈጠረ ነው፣ እንዲሁም የረጅም ጊዜ መዘዞችን ያስከትላል ሲሉም አክለዋል። ዜናዎቻችን አበቃን። በሰላም ቆዩን።